ጀዋር ነው ዋናው እንዳልከው ጀዋር ነው አሁን ምንድነው ያሉት ጦርነትን ምን እንደሆነ ማሸነፍ እንዴት እንደማይቻል የማያውቁ ህልመኞች ባለ ህልማቸው በፌስቡክ ሲነዙ በዚያ መንገድ ህልማቸውን እውን ለማድረግ ይሰራሉ ብለዋል ጠቅላይ ሚኒስትር ለመሆኑ ጀዋር መሐመድ በፌስቡክ ህልመኛ ከሆነና በፌስቡክ ሚነዛ ጠቅላይ ሚኒስትሩ ወደ ስልጣን ያመጣቸው ማን ነው ጠቅላይ ሚኒስትሩ እኮ በፌስቡክ እኮ ነው ወደ ስልጣን የመጣው አሁን 4 ኪሎ ቁጭ ብለው እኔ መሪ ነኝ የአገሪቷ መሪ ነኝ ያሉ እኮ በፌስቡክ የመጡ ናቸው በነቄሮ ትግል የመጡ ናቸው ቄሮ ከፍተኛ ትግል ባያደርግ በመንግስት ላይ ጫና ባያሳድር ኢህአዴግን ወደ የለውጥ ጎዳና ገባለሁ ብለው ራሴን ለውጣለሁ ብለው በተለይ በአዋሳ ላይ ያደረገው የመጨረሻው ከተቀየረ በኋላ ነው ኢህአዴግ ወሳቸው ወደ ስልጣን የመጡ ጠቅላይ ሚኒስትሩ ጀዋር መሐመድ ነው አንዱ ዋናው በተለይ ወደ ስልጣን ከመጣቸው ሰዎች አንዱና ዋንኛው ጀዋር መሐመድ ነው አሁን ነው ጠቅላይ ሚኒስትሩ የፌስቡክ ጥቅም ያልገባቸው የዛን ምን ይሉ ነበር ስለዚህ ጠቅላይ ሚኒስትሩ የሚናገሩትና የሚያደርጉት ነገር አያውቁም የምንለው ያለ ምክንያት አይደለም ጠቅላይ ሚኒስትሩ ሁሉ ጊዜ የሰውን አቴንሽን ለመሳብ የሰውን ቀልብ ለመሳብ ካልሆነ በስተቀር ምን እንደሚናገሩ ምን እንደሚሰሩ ጠንቅቀው ያውቃሉ ግን ሰውን ለማታለል ነው የሚሰሩና ጀዋር መሐመድን ጠቅላይ ሚኒስትሩ ለመተቸት አቅምን ብቃትም የላቸው ጀዋር ነው ወደ ስልጣን ያመጣቸው ቄሮ ነው ወደ ስልጣን ያመጣቸው የኦሮሞ ህዝብ ትግል ነው ወደዚህ ያመጣቸው ባይዘወይ እኔ ለኦሮሞ ህዝብ ትግል ከፍተኛ የሆነ አክብሮት አለ የትግራይ ህዝብ ከፍተኛ የሆነ አክብሮት አለው የኦሮሞ ህዝብ ከዚህ በፊት